ሰበር የተባለ መረጃን በዚህ ሰዓት ልንገራችሁ ተጠይቁኝ የነበሩና በጣም ሲወራ መዲናችን አዲስ አበባ አንጋፋዎቹ እግር ኳስ ተጫዋቾች በቱርክ ኢስታንቡል ከባድ የተባለ የመሬት መንቀጥቀጥ መከሰቱን በዚህ ሰዓት እየሰማን እንገኛለን። ይቺን ዜና አንባቢ አንዴ አድምጠናት እንመለስ። Deprem oluyor. Çok şiddetli bir deprem oluyor şu anda. Çok şiddetli bir deprem oluyor. Çok şiddetli bir deprem oluyor. İstanbul'da hissedilen çok şiddetli bir deprem oluyor. Sakin olalım. Çok yüksek bir deprem olduğunu söylüyor. እዚህ የመሬት መንቀጥቀጥ እስካሁን ድረስ የተጎዱ ሰዎች እንደሌሉ ከወደ ቱርክ እየሰማን የምንገኝ ሲሆን ታዲያ በርካቶችን ግን ያስደነገጠ ሆኗል። በሬክተር ስኬልም 6.1 መመዝገቡን ሰምቻለሁ። እንደሚታወቀው በሀገራችን በተደጋጋሚ የመሬት መንቀጥቀጥ ሲያጋጥም እንደነበር ይታወቃል። ከፍተኛውም ታዲያ 5.9 ሬክተር ስኬል በሀገራችን ከዚህ ቀደም ተመዝግቦ ነበረ። አሳዛኝ መረጃ ከወደ አርባ ምንጭ ተሰምቷል። የልጇ አባት ይችን የመሰለች ወጣት መግደሉን በዚህ ሰዓት የወጡ መረጃዎችም እያሳዩ ይገኛሉ። ክስተቱ የተፈጠረው በአርባ ምንጭ ከተማ ሲሆን ይቺ የምትመለከቷት ወጣት ባንቻየው በቀለ ትባላለች። አንድ ልጅ እናት ስትሆን ከ6 ዓመት በፊት ከባለቤቷ ጋር አንድ ላይ እየኖሩ ብዙም ሳይቆዩ ተለያይተዋል። ታዲያ እሷ የምትኖረው በእናቷ ቤት ሲሆን ከልጇ አባት ጋር አንዳንዴ በውጭ ይገናኛሉ። ብዙ ጊዜ ወደ ቤትሽ ተመለሺ ይላት ነበር ይላል መረጃው። ትናንትና ማለትም በቀን 14 ጠዋት ከረፋዱ 4 ሰዓት አካባቢ ከመኖሪያ ቤት ጠርቶ ወደ ውጭ በማስወጣት ትንሽ ከተነጋገሩ በኋላ የልጁን እናት ገደላት። ማለትም በሽጉጥ ተኩሶ ገደላት ተብሏል። ወዲያው በመጣበት ባጃጅ ወደ ፖሊስ ጣቢያ በመሄድም ለፖሊስ እጁን መስጠቱ ተሰምቷል። እቺ ወጣት ታዲያ እጅግ አሳዛኝ በሆነ ሁኔታ ተገላለች። ለሞተችው ነፍስ ይማር፣ ለቤተሰቦቿ መጽናናትን እንዲሁም ደግሞ ለእሷም ፍትህን እንሻለን። በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። ለአፍሪካ ብሎም ደግሞ ለኢትዮጵያ ታላቅ የተባለው ይህ መረጃ ቦይንግ ቢሮውን በአዲስ አበባ መክፈቱ ነው። የአፍሪካ ቢሮውን በኢትዮጵያ በአዲስ አበባ ላይ መክፈቱን በዛሬው ዕለት ቦይንግ አስታውቋል። ይህንንም ተከትሎ ታዲያ በርካቶች ደስታቸውን እየገለጹ ይገኛሉ። የተለያዩ ሚዲያዎችንም ይህንን ጉዳይ እየዘገቡት ይገኛሉ። ላችሁ እነዚህን ፖስቶች ላሳያችሁ። ከሰሞኑን በጣም ብዙ ሰው እያሳሰቱ ስለሆነ ይህንን ፖስት ይዩት፣ ያለውን ላይክ ይዩት፣ ይህንን ፖስት ይዩት፣ ይህንኛውንም ይዩት። እነዚህ አሁን ያሳዩዋችሁ ፖስቶች የእኔ ፖስት አይደሉም፣ ወይም ደግሞ እኔ ፖስት ያደረግኳቸው አይደሉም። እኔም አካውንት ላይ አይደለም ፖስት የተደረገው። በጣም ብዙ ጊዜ ስለ ፌክ አካውንት ሰርችላችኋል። አንዴ ከ200 ምናምን ሺህ በላይ ፎሎወር ያለው ፌክ አካውንት አግኝ። አሁን ስለዚህኛው ቪዲዮ ምሰራላችሁ ከሰሞኑን ፖስት የተደረገ ነው። በጣም ኢንጌጅመንት እያገኘ በጣም ብዙ እኔ እየመሰልኩት ይህንን ካንተ አንጠብቅም እያለ በጣም ብዙ ጊዜ ሜንሽን እያደረገኝ ስለሆነ ላችሁ ይህ ቪዲዮ 80 ሺህ ላይ ካለው የኔ ሁላ አይደለም ላችሁ 1.9 800 ምናምን ሺህ ቪዲዮቹ እንዳለ እንደዚህ ናቸው። በጣም ኢንጌጅመንት አካውንቱን ገብቼ ቼክ ለማድረግ ስሞክር እኔ እንደዚህ ነው የሚለኝ፣ ወይም ደግሞ ሰዎች ቪዲዮ ሲልኩልኝ እንደዚህ ነው ይመጣልኝ። ቪዲዮ አይመጣልኝም፣ አካውንቱን አይመጣልኝም። ምክንያቱም እኔም ብሎክ አድርጎ እንደዚህ አይነት ቪዲዮ ደጋግሜ የምሰራላችሁ። እዚህ ቲክቶክ አካውንት ላይ አንድ አካውንት ብቻ ነው ያለኝ። እሱም ይሄ አካውንት ከ1.7 ሚሊዮን ተከታይ በላይ ያለ አካውንት፣ ሌላ አካውንት የለኝም። ስለዚህ የሙሴ ሁለተኛ አካውንት ወይም ደግሞ ሌላ አካውንት ብላችሁ ፎሎ ያደረጋችሁት ካለ እሱን አንፎሎ አድርጉ። እኔ ስም የተከፈቱ ሌላ አካውንቶች ከመጣላችሁ ሪፖርት አድርጉት። ግን በድጋሚ ልንገራችሁ ምንም አካውንት ከዚህ አካውንት ውጭ የለኝም። ባካፕ አካውንት ወይም ደግሞ ሁለተኛ አካውንት የለኝም። አንድ አካውንት ነው ያለኝ። እሱም ለመለያ ከ1.7 ሚሊዮን ተከታይ በላይ ነው ያለው። ጓደኞቻችሁም ሌሎችም ሰዎች እንዳይሸወዱ ይህንን ቪዲዮ ሪፖስት አድርጉት። ይህንን ቪዲዮ ላኩላችሁ። በቅርቡ በአሜሪካን ሀገር በተደረገ ጥናት ከእናታችሁ ጋር ረጅም ጊዜ ማሳለፍ ወይም ደግሞ መዝናናትም እናታችሁ ረጅም ዓመት እንድትኖር ሊያደርግ እንደሚችል ይህ ጥናት አሳይቷል። ቤተሰቦቻችሁን ሄዳችሁ መጠየቅም አስፈላጊነቱን ያሳየው ይህ ጥናት ታዲያ የተደረገው በዩኒቨርሲቲ ኦፍ ካሊፎርኒያ ሲሆን ብዙውን ጊዜ ከቤተሰቦቻችሁ ጋር ሃንጋውት ማድረግ ወይም ደግሞ ሄዳችሁ ሬጉላርሊ መጠየቅም ረጅም ዓመት እንዲኖሩና ኤርሊ ሞርታሊቲን ይቀንሳል ነው ያለው። ታዲያ ይህ ጥናት የተሰራው በ1600 ወላጆች ላይ ሲሆን ይህም ታዲያ ትልቅ ውጤት አምጥቷል ተብሏል። በየጊዜው ሄደን ወላጆቻችንን መጠየቅ ያስፈልጋል። መልካም ቀን። ወቅቱ የሰርግ ወቅት መሆኑን ተከትሎ ፖሊስ የሰርግ አጃቢ አሽከርካሪዎችን አስጠንቅቋል። በአዲስ አበባ ከተማ በዓላትንና ሰርግን ምክንያት በማድረግ የትራፊክ መጨናነቅ የሚፈጽሙ መንገድ የሚዘግቡ አሽከርካሪዎችም ከድርጊታቸው እንዲቆጠቡ የአዲስ አበባ ፖሊስ ኮሚሽን አሳስቧል። መጪውን የሰርግ ወራት ተከትሎ በከተማዋ የትራፊክ ፍሰት ላይ ያልተገባ የመንገድ መጨናነቅ የሚፈጽሙ አሽከርካሪዎች ከድርጊታቸው እንዲቆጠቡ የተባለ ሲሆን ሰርግን አስመልክቶ አጃቢዎች መንገድ የመስጋት ልምድ አላቸው። ታዲያ ይህም ታዲያ ፖሊስ ማስጠንቀቂያ እንዲሰጥ ምክንያት ሆኗል። ከተማዋን በማይመጥን መልኩ መንገድ በሚዘጉና የትራፊክ ፍሰቱን በሚያስተጓጉሉ አሽከርካሪዎች ላይ ተገቢውን የእርምት እርምጃ እንደሚወስድም ፖሊስ አሳስቧል። ይህንን መረጃ ሰርግ ላለበት ሼር አድርጉለት። መልካም ቀን። በዚህ ሰዓት በተሰማ መረጃ የፋሲካ በዓልን ለማክበር ኬክ ይዘው ወደ ቤተ ክርስቲያን የሄዱ ወንዶችም ያልተጠበቀ ነገር ገጥሟቸዋል። ቪዲዮውን ላሳያችሁ፣ ሁላችሁም ሼር አድርጉት። Всі біжать Пасху їсти. Настоялися
እንደሚታወቀው የኢየሱስ ክርስቶስ የትንሣኤ በዓልን ከኢትዮጵያ ጋር የሚያከብሩ ሀገራት በርካታ ሲሆኑ ከነዚህ መካከል ዩክሬንና ራሽያ ይገኙበታል። ታዲያ በቪዲዮ ላይ እንደተመለከታችሁት በዩክሬን በዓሉን የሚያከብሩ ወንዶችን ለውትድርና ለመመልመል ወታደሮች ወደ ቤተክርስቲያን መግባታቸውን ተከትሎ ምዕመኑ ሲያመልጡ ታይተዋል። ዩክሬን አስገዳጅ የውትድርና ምልመላውን በፋሲካ ቀን በቤተክርስቲያን ውስጥ ማድረጓ ታዲያ በርካቶችንም ያስቆጣ ሆኗል። በዚህ ላይ ምን ሀሳብ አላችሁ? በነገራችን ላይ በዚሁ ዜና አያይዤ አንድ መረጃ ልስጣችሁ። በተደጋጋሚ በሙታን ሳይማር ቅዱስ ሚካኤል አንድነት ገዳም ለሚገኙ መነኮሳት በዓት ማሰሪያ ድጋፍ እንድታደርጉ ስንጠይቃችሁ መቆየታችን ይታወቃል። እግዚአብሔር ይመስገን እናንተ ባደረጋችሁ ድጋፍ የእናቶች በዓት ተጠናቋል። እንዲሁም ደግሞ 170 ሜትር ተራራ ተቆርጦ ለእንቅስቃሴ ምቹ እንዲሆን ተደርጓል። አሁን ደግሞ ወደ ገዳሙ የሚወስደው መንገድ በጥሩ ሁኔታ ተሰርቶ ተጠናቆ ለአገልግሎት በቅቷል። ይህ ሁሉ የሆነው በእናንተ ደጋግ ለጋሾች ነውና ላደረጋችሁት ድጋፍ ሁሉ እግዚአብሔር ይስጥልን እንላለን እና አሁንም የአባቶችን በዓት ገና ተሰርቶ ስላላለቀ የጀመርነውን አጠናቀን አባቶችም ከጸሎት መልስ አረፍ የሚሉበትን በዓት እናዘጋጅላቸው ዘንድም እየጠየቁ ይገኛሉና ድጋፋችሁ ተጠናክሮ እንዲቀጥል እንጠይቃለን። ድጋፍ ለማድረግ የኢትዮጵያ ንግድ ባንክና የአቢሲኒያ ባንክ አካውንቶችን እዚህ ጋር አስቀምጬላችኋለሁ። እንዲሁም አባቶችን በስልክ ለማግኘት ከታች የተቀመጠውን ስልክ ቁጥር ተጠቀሙ። መልካም ቀን። የሮም ካቶሊክ ቤተክርስቲያን መሪ የሆኑት ፖፕ ፍራንሲስ ከዚህ ዓለም በሞት ተለይተዋል። ባለፉት 12 ዓመታትም ቤተክርስቲያኑን በጳጳስነት ሲመሩ ወይም ደግሞ ሲያገለግሉ የነበረ ሲሆን በዛሬው ዕለትም በ88 ዓመታቸው ከዚህ ዓለም ድካም አርፈዋል። በዚህ ሰዓት በተሰማ አሳዛኝ ዜና ይህ ሁላችሁም የምታውቁት ድምፃዊ ሰለሞን ተካልኝም በዛሬው ዕለት ህይወቱ ማለፉን የተለያዩ መረጃዎች እየወጡ ይገኛሉ። ድምፃዊው ኑሮውን በአሜሪካ ሀገር አድርጎ እንደሚኖር ብዙዎቻችሁ ታውቃላችሁ። ታዲያ በቅርቡ በለቀቀው ቪዲዮ ህይወት አጭር ናት የሚል መልእክትን አስተላልፎ ነበረ። ታዲያ በትናንትናው ዕለት በድንገትም የፋሲካ በዓልን አክብሮ አመመኝ ብሎ ወደ ሆስፒታል ሄዶ ህይወቱ እንዳለፈ መረጃዎች አሳይተዋል። ለሞተው ነፍስ ይማር፣ ለቤተሰቦቹ መጽናናትን እመኛለሁ። መልካም ቀን። በዚህ ሰዓት ሰበር መረጃ ተሰምቷል። ፖፕ ፍራንሲስ በዛሬው ዕለት ህይወታቸው ማለፏ ተሰምቷል። በፋሲካ ማግስት ላይ ፖፕ ፍራንሲስ ህይወታቸው እንዳለፈ የቫቲካን ምንጮች እየገለጹ ይገኛሉ። በ88 ዓመታቸው በህመም ሲሰቃዩ እንደነበር ይታወቃል። ታዲያ ዛሬ ላይ ህይወታቸው አልፏል። የተወለዱት በ1936 ነበር። ታዲያ በ2025 በዛሬው ዕለት ህይወታቸው አልፏል። የአሜሪካ ፌዴራል ትሬድ ኮሚሽን ባጋራው መረጃ መሰረት የፌስቡክ ባለቤት የሆነው ማርክ ዘከርበርግ በአንድ ወቅት ላይ የፌስቡክ ተጠቃሚዎችን በሙሉ በዓለማችን ላይ ያሉትን በሙሉ ማለት ነው አንድም ሳይቀሩ ፌስቡክ ላይ ያላቸውን ጓደኞች ወይም ደግሞ ፍሬንድ ሊስታቸውን በሙሉ ሊያጠፋ ወይም ደግሞ ፍሬንድ ሊስታቸውን ነንበሩን ማለት ነው ዜሮ ሊያደርግ አስቦ ነው። ምንም ያህል ጓደኛ ቢኖራችሁ አደረጋችሁት ወይም ደግሞ እናንተን አደረጋችሁ ሰው የትም ቦታ ቢሆን ኢትዮጵያም ቢሆን የትም ቦታ ማለት ነው በሙሉ ዲሊት ለማድረግ ፕሮፖዝ አድርጎ ነበር ወይም ደግሞ ሀሳብ አቅርቦ ነው። ይህንን ሀሳብ ያቀረበበት ምክንያት ፌስቡክ ኢንጌጅመንቱ ቀንሷል። ስለዚህ የሰዎቹን ፌስቡክ ፍሬንድ ዲሊት ቢያደርግ ወይም ደግሞ ቢያጠፋ ሰዎቹ መልሰው ያንን ኮሚኒቲ ለመገንባት ፌስቡክ ፍሬንዳቸውን አድ ማድረጋቸው ስለማይቀር ኢንጌጅመንቱ ከፍ ይላል፣ ተጠቃሚዎቹም ይበዛል ብሎ የታወቀው ከሰሞኑን ከሜታ ጋር ተያይዞ በተጀመረው አንቲትረስት ትራያል ላይ እዚህም ትራያል ላይ ፌዴራል ትሬድ ኮሚሽን የተለያዩ ኢሜይሎችን እንደ ኤቪደንስ ወይም ደግሞ እንደ ማስረጃ በሚያቀርብበት ወቅት ላይ እዛ መካከል ይሄ ኢሜይል አንዱ ነው። ኢሜይሉም የተላከው ወይም ደግሞ ሀሳቡ የመነጨው 2022 ላይ ነው። ነገር ግን በጊዜው የፌስቡክ ዋና ቶም አሊሰንን ጨምሮ ብዙዎች ሀሳቡን አልተቀበሉትም ነበር። ሀሳቡም ተግባራዊ አልተደረገም። ሞት የተሸነፈበትን ይህንን ታላቅ በዓል ብቻችሁን የምታከብሩ ሰዎች እዚህ ኮመንት ላይ ቤተሰብ አፍሩ። ሰፈራችሁንም ኮመንት ላይ አድርጉና ደግሳችሁ የሚያባላችሁ ያጣችሁ ካላችሁ እንደዚሁም ያልደገሳችሁ እዛው ኮመንት ላይ ስፔሲፊክ ቦታችሁን በመጠቃቀስም አንድ ላይ ይህንን በዓል ብታከብሩ በጣም ደስ ይለኛል። ኮመንት ላይ ሰፈራችሁን ጻፉ። ሁላችሁም እንኳን አደረሳችሁ ተባባሉ። ይህ የዛሬው ዕለት ታላቅ የተባለ በዓል ነው። እንኳን ለትንሣኤ በዓል በሰላም አደረሳችሁ ማለት ፈልጋለሁ። እንደዚህ ያሳመረች ደግሞ ከታች ሜንሽን የማደርጋት ሰርክ ዲዛይን ነች። ስለዚህ እሷን ገብታችሁ ደግሞ ፎሎ አድርጓት። ከወደዳችሁት ብቻ ፎሎ አድርጓት። ገብታችሁ ያምራል ብላ ሰጥታኛለች። ያምራል ትላላችሁ፣ ሀሳባችሁንም ስጡበት። መልካም በዓል፣ መልካም ቀን። የኢትዮጵያ የፌዴራል ፖሊስ ምላሽ ሰጥቷል። የአሜሪካ ኤምባሲ በመዲናችን አዲስ አበባ የተለያዩ ችግሮች ሊፈጠሩ ይችላሉ የሚል ፖስት ማድረጉን ተከትሎ ከስር ኮመንት ላይ ደርሶኛል የሚል መልእክት የኢትዮጵያ ፌዴራል ፖሊስ አጋርቷል በሚል መረጃዎች በስፋት ሲሽከረከሩ እንደነበር ይታወቃል። በዚህ ጉዳይ ላይ የፌዴራል ፖሊስ ምላሽ የሰጠ ሲሆን ተቋማችንን አስመልክቶ በአንዳንድ ማህበራዊ ሚዲያ ላይ የሚዘዋወረውን የተዛባ መልእክት ተመልክተናል። በአዲስ አበባ ከተማ አንዳች የጸጥታ ችግር ያለ ለማስመሰል የተደረገውንም ጥረት አስተውለናል። ይሁን እንጂ እስካሁን ባደረግነው ማጣራት
መልእክቱ በተቋማችን እንዳልተላለፈና ተቋማችንን የማይወክል መሆኑን እያስታወቅን ፖሊስ ጉዳዩን የበለጠ እያጣራ እንደሚገኝም እንገልጻለን ብለዋል። ከዚህ ባለፈም ደግሞ መዲናችን አዲስ አበባ ፍጹም ሰላም መሆኗንም በዚህ መግለጫ ላይ ገልጸዋል። እዚህ ዓመት የጣሊያን ሴሪ አሸናፊ ከሊጉ አልፎ በአንድ ተጨማሪ ጨዋታ በፕሌይኦፍ ወይም ደግሞ በጥሎ ማለፍ በአንድ የተጨማሪ የዋንጫ ጨዋታ ሊለይ ይችላል። ይህም የሚሆንበት ምክንያት መሪዎቹ ኢንተር ሚላንና ናፖሊ በነጥብ እኩል ስለሆኑ በጎል ቢለያዩም፣ ነገር ግን 2022 ላይ የተጀመረው አዲሱ ህግ እንደሚለው ከሆነ ለዋንጫ የሚወዳደሩና ላለመውረድ የሚጫወቱ ቡድኖች በነጥብ እኩል ከሆኑ አንድ አዲስ የሚለዩበት መንገድ እሱም የፕሌይኦፍ ጨዋታ ወይም ደግሞ የጥሎ ማለፍ ወይም ደግሞ ለዋንጫ ሲሆን የዋንጫ ጨዋታ ማድረግ ግዴታ አለባቸው። በሁለቱ ክለቦች መካከል ያለው የጎል ልዩነት አሁንም ድረስ ጥቅም ሊኖረው ይችላል። ነገር ግን ጥቅሙ ያን ያህል ብዙ ጎል ያለው ወይም ደግሞ ከፍተኛው የጎል ልዩነት ያለው ይህን ዋን ኦፍ ታይ ወይም ደግሞ ይህን የመለያ ጨዋታ በሜዳው የማስተናገድ መብት ያገኛል ማለት። ከዚህ በፊት ይህ ነገር 2022-23 ሲዝን ላይ ተተግብሮ ነበር። ነገር ግን የተተገበረው ላለመውረድ በሚጫወቱ ክለቦች መካከል ነው። ክለቦች ላለመውረድ ሲጫወቱ የሚጫወቱት 2 ጨዋታ ነው። ነገር ግን ለዋንጫ ሲሆን ጨዋታው አንድ ብቻ ነው። ሚላንና ናፖሊ አሁንም ቢሆን ቀሪ ጨዋታዎች አሏቸው። ነገር ግን ቀሪ ጨዋታዎች ላይ እኩል ነጥብ ቢኖራቸው በዚህ መንገድ አሸናፊው የጣሊያን ሴሪያ ይለያል ማለት። ጨዋታውም ላይ 90 ደቂቃ ሙሉ አቻ ቢሆኑ ከዛ በኋላ በቀጥታ ወደ ፔናልቲ ነው የሚገቡት። ኤክስትራ ታይም የሚባል ነገር ያለ። ይህን ህግ እንዴት አያችሁት? ፕሪሚየር ሊግና ሌሎች ሊጎች ላይ ቢመጣ ይሻላል ወይስ እንዴት ይሻላል? እናንተ ምን ታስባላችሁ? ሀሳባችሁን ኮሜንት ላይ ሰው። ነገ ማለትም እሁድ ሚያዝያ 19 በከተማችን በሚካሄድ ሩጫ ምክንያት እነዚህ መንገዶች ለተሽከርካሪ ዝግ ይሆናሉ ወይም ደግሞ እነዚህ መንገዶች ይዘጋሉ። አዲስ አበባ የምትኖሩ በሙሉ ይህንን ቪዲዮ እስከመጨረሻው መንገዶቹም ዝግ የሚሆኑት ኢትዮጵያ ታምርት በሚል በሚካሄድ የ10 ኪሎ ሜትር ሩጫ ሩጫው መነሻና መድረሻ ቦታው የሚሆነው መስቀል አደባባይ። እዚህ መሰረት ለተሽከርካሪ ዝግ የሚሆኑ መንገዶች ዝርዝር ይህንን ይመስላል። ፖዝ አድርጋችሁ መመልከት ትችላላችሁ። ይህንን ሳያውቁ ጓደኞቻችሁ፣ ወዳጅ ዘመዶቻችሁ እንዳይግሏሉ ይህንን ቪዲዮ ሼር አድርጉላችሁ ወይም ደግሞ ሜንሽን አድርጓችሁ። ልትወልዱ የተቃረባችሁ እርጉዝ ሴቶች ካላችሁ ይህንን ቪዲዮ እስከመጨረሻው። አሜሪካ የውልደት መጠንን ለመጨመር ስትል አዲስ ለሚወልዱ እናቶች $5000 ወይም ደግሞ ከ500,000 የኢትዮጵያ ብር በላይ እንደ ቤቢ ቦነስ ወይም ደግሞ የህፃናት ቦነስ ልትሰጥ። ይህን ሀሳብ ይዞ የመጣው ዋይት ሀውስ ሲሆን ይህን ሀሳብም ፕሬዚዳንት ትራምፕ ኢንዶርስ እንደሚያደርጉት ወይም ደግሞ እንደሚደግፉት አስተው። እንዳልኳችሁም ይሄ ነገር ቤቢ ቦነስ ወይም ደግሞ የህፃናት ቦነስ የሚል ስያሜ የሚኖረው እጅግ በጣም ያሳዝናል። በመዲናችን አዲስ አበባ ተደጋጋሚ የመኪና አደጋዎች እየተከሰቱ ይገኛሉ። ብዙዎቻችሁ በየመንገዶቻችሁ እያያችሁ ነው ብዬ አስባለሁ። ምክንያቱም እኔ በርካታ አደጋዎችን በዚህ ሳምንት ብቻ ተመልክቻለሁ። ይህ አየር ጤና አካባቢ የተከሰተውን አደጋ በቪዲዮ ላሳያችሁ። በዚህ አደጋ እንግዲህ በርካታ ሰዎች ተጎድተዋል። ምክንያቱም ፋይፌሉ እንደምትመለከቱት ቪትሷን ወስዶም እዛኛው ባሱ ላይ ለጥፏታል ማለት ነው። በጣም ዘግናኝ የተባለ አደጋ ነው። እንደዚህ አይነት አደጋዎች ግን በጣም በተደጋጋሚ እየተከሰቱ ስለሆነ እባካችሁ አሽከርካሪዎች ሁላችሁም ጥንቃቄ አድርጉ። የእስልምና አባት መምህር የሆኑት ግለሰብ በቱርክ በተከሰተው የመሬት መንቀጥቀጥ ወቅት ያደረጉት ነገር በዓለም ዙሪያ መነጋገሪያ እየሆነ ነው። በእምነታቸው ምን ያህል ጠንካራ እንደሆኑ የሚያሳየውን ይህንን ቪዲዮ ላሳያችሁ። ባር የተባለው የመሬት መንቀጥቀጥ ሲያጋጥማቸው በቀጥታ ወደ መስገድ ነው የሄዱት። ወደ ፈጣሪያቸውም ጸሎታቸውን ነው ያሰሙትም። ያ እኚህ አባት በሃይማኖታቸው ያላቸውን ጥንካሬ የሚያሳይ ነው። መልካም ቀን። 28 የሚሆኑ የኢትዮጵያ ባንኮች ከ1.3 ቢሊዮን ብር በላይ መጭበርበራቸውን የፌዴራል የስነ ምግባርና ጸረ ሙስና ኮሚሽን ብሔራዊ ባንክን ጠቅሶ ከዘገበ በኋላ ይህንን ዘገባ አጥፍቶታል። ነገር ግን ይህ መረጃም በበርካቶች ዘንድ እየተጋራ ይገኛል። 28 የሚሆኑ ባንኮች ወደ 1.3 ቢሊዮን ብር ተጭበርብረዋል ሲል ነበር የኮሚሽን መረጃውን ያጋራው። ታዲያ ለምን መረጃውን አጠፋው፣ እንዴትስ ይህንን መረጃ አወጣ የሚለው ጉዳይ እስካሁን ድረስ ግልጽ አይደለም። ነገር ግን ባንኮች ጭምር እንደዚህ እየተጭበረበሩ ይገኛሉ። ከዚህ ባለፈም በርካታ ኢትዮጵያውያን የኦንላይን ስራዎች አሉ፣ እንደዚህ ገንዘብ ታገኛላችሁ እያሉ ብዙ መጭበርበሮች እየደረሱባቸው እንደሆነ በተደጋጋሚ መረጃዎችን እያጋራን እንገኛለን። ዜር ኢዝ ኖ ፍሪ ላንች። ከዚህ ቀደምም እኔ መረጃዎችን አጋርቻችኋለሁ። ገንዘባችሁን ሰጥታችሁ የምታመጡት ገንዘብ የለም። ትክክለኛ ንግድም አሊያም ደግሞ ስራ ወይም ደግሞ ስኪል ከሌላችሁ በስተቀር ማለት ነው። ስለዚህ ሁላችሁም ገንዘባችሁን ተጠንቀቁም። ባንኮችም ጭምር እየተጭበረበሩ ይገኛሉ። ጊዜው የዲጂታል ነው። ዘመኑ ርቆ ሄዷል። ታዲያ በተለያዩ አይነት ታክቲኮችም ገንዘባችን ሊጭበረበር ይችላልና ሁላችሁም ጥንቃቄ አድርጉ። መልካም ቀን።